ሰላም የማርማር ሚዲያ ተከታዮች ዛሬም ደግሞ ይዤላችሁ መጣሁት እንዴት ነው በቀላሉ ፈተናን ማለፍ የምንችለው በሚል ፖይንት ይዤላችሁ መጥቻለሁ። እስከ መጨረሻ ተከታተሉኝ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ ደግሞ እንዳይረሳ። እንቀጥል። ብዙ ታነባለሽ ግን ፈተና ትወድቂያለሽ። ብዙ ትዘጋጃለሽ ግን ፈተና ትወድቂያለሽ። ለምን ይሁን? አብረን እንመለከት። ያው በዋናነት ስናይ አንደኛ ምንድነው ማድረግ አለብን? ለፈተና ስንገባ ማድረግ አለብን ነገሮች ስንሲት ነው ያውሉ ውድቀት የሚመጣው ውጤታችን ዝቅ የሚለው ማለት ነው። አንደኛ ፈተና አዳራሽ ሲነድ ቀድመን መገኘት፣ ፈተና አዳራሽ ላይ ቀድመን መገኘት አለብን ማለት ነው። ቀድመን መገኘት ማለት በጊዜ ለምሳሌ ፈተና 2 ሰዓት የሚጀምር ከሆነ እኛ መገኘት አለብን 1:40 ላይ ክላስ ውስጥ ፈተና አዳራሽ ውስጥ መገኘት አለብን። እሱን ማዝ አለባችሁ ማለት ነው። ለፈተና ሲገቡ ምን ማዝ አለብን የሚለውን ጀስት ማወቅ አለባችሁ። ለምሳሌ አብዛኛው ቢፈቀድ ሰዓት ወሳኝ ነው። ውስጥ ላይ እናወራለን ስለ ሰዓት በምን ያህል ደቂቃ ሰዓት ቼክ ማድረግ እንዳለብን እናወራለን። ጀስት ሰዓት ወሳኝ ነው ቢፈቀድልን። ሁለተኛ ደግሞ ስክሪንቶ ወይ እርሳስ ግድ ነው ማለት ነው። ካልሆነ ፈተና መሃል ላይ ትወዛገባላችሁ። ያ መወዛገብ ደግሞ ያነበባችሁት ሁሉ ዜሮ እንዲሆን ያደርጋል ማለት ነው። ሶ ያን ሁለቱንም ማዛችሁን ማረጋገጥ አለባችሁ ማለት ነው። ሌላኛው ለፈተና እንገባለን። ለፈተና ስንገባ ብሬዚንግ ኤክሰርሳይዝ ማድረግ አለብን ማለት ነው። አየር ወደ ውስጥ እና ወደ ውጪ መተንፈስ። ከዛ ለምሳሌ ወደ ውስጥ ከዛ ወደ ውጪ ማለት ነው። ከዛ ምን ይለቃል? ስትሬሱ ይለቃል ማለት ነው። ከዛ ቴንሽኑ ይለቃል። ፍሪ ሆናችሁ ፈተናን እንዲሰሩ ይረዳል ማለት ነው። ሌላኛው ደግሞ ምን ማድረግ አለባችሁ? ኢንስትራክሽንን ኬርፉሊ ማንበብ አለባችሁ። በሁሉም ኤግዛም ላይ ኢንስትራክሽን ይሰጣል ፈተና ሲሰጥ። ለምሳሌ ኢንትራንስ እንባለውና ኢንትራንስ ፈተና ሲሰጥ ከላይ ኢንስትራክሽን አለ በመጀመሪያ ፔጅ ማለት ነው። ያን ኬርፉሊ ማንበብ አለባችሁ። እዛ ኢንስትራክሽን ላይ ምን ያህል ሰዓት እንደተሰጠ ይነግራል። ምን ያህል ወረቀት እንዳለ ይነግራል። ኢቭን ኢፍ ወረቀት ቢጎልባችሁ ራሱ ያን ቁጥራችሁ መጀመር አለባችሁ ማለት ነው። ምን ያህል ፔጅ እንዳለ ኢንስትራክሽን ይነግራል። ሶ ውስጥ ላይ በምን አይነት ሁኔታ እንደሚሰሩላ ኢንስትራክሽኑ ስለምነግር ሶ ቢ ኬርፉል። ኢንስትራክሽንን ኬርፉሊ ማንበብ አለባችሁ ማለት ነው። ሌላኛው ደግሞ ምንድነው የምታረጉት? ስቴፕሊ ነው እያወራውላችሁ አለሁት። ሁሉንም ስሙ፣ እስከ መጨረሻ ስሙ፣ በጣም ይጠቅማችኋል ማለት ነው። ኬርፉሊ ማለት ሌላኛው ወረቀት ይሰጣል። ኤግዛም አሁን ሺት ይሰጣል። ሺት ሲሰጥ ወረቀቱን አገለባብጠይ ስንት ፔጅ ነው አለውን የሚለውን አገለባብጠ ማለት አለብህ። ስንት ፔጅ ነው አለው ብላ ስታገለባብጥ ደግሞ ደን ምን ታረጋለህ? የትኛው ፓርት ይከብዳል የትኛው ፓርት ይቀላል የሚለውን ትለያለህ። ሶ ምንድነው የምታረገው? ከለየክ በኋላ የሚቀለውን ፓርት ቀድመ ትሰራለህ፣ የሚከብደውን ፓርት መጨረሻ ላይ ለመስራት ምልክት ታረጋለህ ማለት ነው። ለምሳሌ እንግሊዘኛ ፈተና ነው እንባልና አሁን ፓሴጅ ፓርት እና ግራመር ፓርት ምናምን ሁሉንም ለይታችሁ ታውቃላችሁ አይደል? ምንድነው እኔ ያደረኩኝ የነበረው እኔ አሁን 4ኛ አመት ሜዲሲን ተማሪ ነኝ። እስከዚህ ሲያደርግ የነበረው ለምሳሌ ዛኔ እንግሊዘኛ ምናምን ስፈተን እንዴት ነበር ሲያደርግ የነበረው? እንግሊዘኛውን ፓሴጅ ፓርቱን መጨረሻ ላይ ለመስራት ኢቭን ፓሴጅ ፓርቱ የኔ ፔጅ 1 ከሆነ ይዘላሉ ማለት ነው። ዴን ግራመር ፓርቱን ይሰራና ተማልሽ ወደ ፓሴጅ ፓርት ይመጣሉ። ሶ እንደዛ ማድረግ አለባችሁ። ዴን ቀላሉን ከጀመራችሁ በኋላ እየሰራችሁ ማለት ላይ ትንሽ የሚያወዛግ ማሰላሰል የሚጠይቅ ካለ ምልክት አርጋችሁ ታልፋላችሁ። ምልክት አርጋችሁ
ክብ አርጋችሁ ታልፋላችሁ ማለት ነው። ለምሳሌ ማቲስ እየሰራችሁ በጣም ኮምፕሌክስ ሆኖ እስከ መጨረሻ ምናምን ለምሳሌ ማቲስ ብዙ አንዱ ጥያቄ 5 ደቂቃ 10 ደቂቃ ሊወስድ ይችላል። ያን ከሰራችሁ በኋላ ያን ሞክራችሁ ማይሆን ከሆነ ድጋሚ እሱን እያሰባችሁ ፊት ለፊት ላይ ያለውን ቀላሉን ከመሳት ይልቅ ታርጋችሁ ትዘላላችሁ ማለት ነው። ዴን ተመልሳችሁ እሱን ትሰራላችሁ ቀላሎቹን ከሰራችሁ በኋላ ማለት ነው። እንደዛ ማድረግ አለባችሁ ማለት ነው። የዛኔ ጥሩ ውጤት ይኖራችኋል፣ ፓስ ታገኛላችሁ ማለት ነው። ሌላኛው ደግሞ ምንድነው የምትጠቀሙት አማራጭ ታይም አሎኬሽን ስትራቴጂ መስጠት ነው። ለምሳሌ ቅድሚያ ወረቀት ስትከፍቱ ሁሉንም ስታገለባብጡ ምንድነው ማድረግ አለባችሁ? ለዚህ ጥያቄ ለዛ አሁን ለምሳሌ ቅድም ኤግዛምፕል እንግሊዘኛ ወስጃለሁ። የእንግሊዘኛውን ለዛ ለግራሜሩ ለአንዳንድ ደቂቃ ይበቃል ብለን እንወስናለን። ዴን አንዳንድ ደቂቃ ይበቃል ብለን ከወሰንን በኋላ ለፓሴጅ ፓርቶስ አንዱ 5 ደቂቃ ለአንዱ ጥያቄ 5 ደቂቃ ምናምን በዛ ያን ታይም አሎኬሽን አሬንጅ ማድረግ አለብን ማለት ነው። ሶ መመከር ምክር ልምከራችሁና ሌላኛው እንትን ነው ገስ ማድረግ በጣም በቃ አንብባችሁም በቃ ጥያቄው ምንም ካልመጣላችሁ ምንድነው የምታረጉት? መጨረሻ አማራጫችሁ ገስ ማድረግ ነው። በቃ ጥያቄውን ገስ ማድረግ ነው። በቃ ይሆናል ስለ እንዴ ለምሳሌ ተቃራኒ የሚሆነው ወርዳ ለምሳሌ ኤ እስከ ዲ ነው አብዛኛው ምርጫ ሲሰጥ ኤ ቢ ሲ ሁሉንም ምርጫ ብቻ ጥያቄውን ሳታዩ ጥያቄው ከከበዳችሁ ምርጫውን ብቻ ታዩና ለምሳሌ ኤ እና ሲ ታነጻጽሩና ኤ እና ሲ ተቃራኒ የሆነ ሐሳቡ ተቃራኒ ከሆነ በቃ ተቃራኒውን ትወስዱና ከሌላው ጋር ታነጻጽራላችሁ። የዛኔ መልሱ በግምት ወደዛ ይመጣል ማለት ነው። ሶ ያን ሁሉን በቃ ከቃታችሁ ያው አብዛኞቹ እንደምለው ወይ ሲ እስከ ዲ ያለውን ሲን ማድረግ ነው። ወይም ለምሳሌ 3ኛ እና 4 5 ምናምን ከላይና ከታች ያለውን ምርጫ ታውና ማለ እንዲው ገስ ማድረግ ነው። ባዶ እንዳሰጡ ባዶ መመለስ ራሱ ከንቱነት ነው ማለት ነው። ሶ ያን ማድረግ አለባችሁ። ሌላኛው ደግሞ ሚስሪዲንግ ኩዌስችን አለ። ለምሳሌ የማይነበብ አታውቁት አዲስ ቃላት ይኖራል። አዲስ ቃል ካለ ምንድነው የምታረጉት? ጀስት አዲስ ቃል ካለ ቦታውን ምልክት ታረጉና ታልፋላችሁ ድጋሚ ተመልሳችሁ ለመስራት ማለት ነው። ዴን በመጨረሻ ምንድነው የምታረጉት? ትጨርሳላችሁ። ሲጨርሱ ቅድም የከበባችሁበት ፖይንት ያደረጋችሁበት ቦታ ድጋሚ ታላችሁ ቼክ ታረጋላችሁ። ድጋሚ ጊዜ ምን አይል ቀርቷል የሚለውን ሳታዩና ብዙ ደቂቃ ከቀራ ያን ቅድም የከበዳችሁን ጥያቄ መስራት ትችላላችሁ ማለት ነው። ቀላል ነው ብላችሁ የሰራችሁትን ማገለባበጥ ደን ሁሉንም ማት መቻል አለባችሁ ማለት ነው። እና እንደዛው እና ቀላሎቹንም ኬር ሰጣችሁ መስጠት አብዛኛው ጊዜ እኛን እየሸወደን የሚኖረው ቀላል ጥያቄ ስለሆነ እሱንም ኬር ሰጣችሁ መስራት አለባችሁ ማለት ነው። ዴን በዋናነት ማስወገድ ያለባችሁ ነገር ምንድነው? ፈተና ሲገቡ ቴንሽን ማጥፋት አለባችሁ ከና ማለት ነው። ከና ቴንሽን ማጥፋት አለባችሁ። አትወዛገቡ። ጓደኞቻችሁን ሌሎቹን እነሱ በተሸኑት ልክ እናንተም ትተሽናላችሁ ማለት ነው። ሶ ወዳችኋለሁ። በሌላ ቪዲዮ እንገናኛለን። ሃቭ ናይስ። እንዳትረበሹ ፕሊዝ እንዳትረበሹ። በኮንፊደንስ መስራት አለባችሁ ማለት ነው። ዴን ማለፍ በጣም ቀላል ነው። 100% እርግጠኛ ነኝ። ይሄን ሜተድ ከተጠቀማችሁ ታልፋላችሁ።